እሺ አንድ ንጉስ እንዲህ ሆነ ይባላል። አያቱ እንደሞተ ለመጠየቅ ማለት ነው መልእክተኞችን ይልካል። ሄዳችሁ እስቲ አያቴን በህይወት እንዳለ እንደሞተም አይታችሁ ነው በህይወት ካለም ትሞታላችሁ ከሞተም ትሞታላችሁ ብሎ ነበር የላከው። እና እነሱ በጣም አዝነው በቃ መሞታችን ማይቀር ነውና መጠጥ ቤት ሄደን ጠጥተን እንስገር ብለው መጠጥ ቤት ይገባሉ። እና አንድ ጠቢብ ሴት ነበረችና ይሄ እኮ ቀላል ነው አለች። ፀጉራችሁን ግማሹን መላጣ ታደርጋላችሁ ግማሹን ደግሞ ፀጉር እንዲኖር ታደርጋላችሁ ከዛ ያንን ፀጉር ያለበትን ደግሞ በቅቤ ትለውሱታላችሁ ቀብታችሁ ሄዳችሁ አያቴ ሞታለች ካላችሁ ቢሞት እኮ ይሄንን ፀጉር በቅቤ እንለውሰዋለሁ እንጂ ትላላችሁ። እሺ በህይወት አለች ካላችሁ በህይወት ብትኖር ይሄኛው ፀጉር መላጣ እናደርጋለን ወይ ትላላችሁ። እና ያንን ሲነግሩ ንጉሱ በጣም ተደነገጠ በጣም ተደነቀ። እና ማን የነገራችሁ ያንን አላት። ከዛ እነሱ በመጠጥ ቤት የነበረችው አንዲት ሴት አገልጋይ እንደነገረች ነገሯት። ከዛ ንጉሱ ያንን ጠቢብ ሴት አገባት። እና የጥበብ መጀመሪያ እግዚአብሔርን መፍራት ነው። እና ልክ እንደዚህ ንጉስ ቃል ማለት ነው የእግዚአብሔርን ቃል እንደዛ ይመስላል። የሙሴን ሕግ ጠብቁ ይላል። ሕጉ እንደተሻረ የሚያስተምር ምን ከመንግስተ ሰማያት ከሁሉ ታናሽ ይሆናል ይላል አይደል? አዎ የሙሴን ሕግ ብትጠብቅም ትሞታለህ ባትጠብቅም ትሞታለህ። ምክንያቱም ሙሉ ለሙሉ ልትጠብቅ አትችልምና። እና የራስህ እውነት በእግዚአብሔር ፊት ውሸት ሆኖ ነው የምታገኝ። ምንም ብትናገር በአምላክ ፊት ጥፋተኛ ነው የምትሆነው። አንድ ጊዜ እንደነገርኳችሁ ስለ አካብ ሁሉ ጊዜ ክፉ እንጂ መልካም ነገር ተናግሮ የማያውቀው ነብይ ማን ነው? ሚክያስ። እሱ እግዚአብሔርን ያመለክታል። እንደውም አካብ ደግሞ እኛን ነው የሚያመለክተው። እና በመዝሙር መጽሐፍ ምዕራፍ 133 ከቁጥር 1 ላይ እንዲህ ይላል ወንድሞች በህብረት ቢቀመጡ እነሆ መልካም ነው እነሆም ያማረ ነው ከራስ እስከ ጢም በልብስ መደረቢያ እንደሚወርድ ሽቶ ነው በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው በዚያ እግዚአብሔር በረከቱን ሕይወቱንና እስከ ዘላለም አዟልና። ከዚህ ጥቅስ ጋር በጣም በቅርበት የሚመሳሰል ሌላ ጥቅስ አለ በዕብራውያን ምዕራፍ 10 ከቁጥር 25 ላይ በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ። ህብረት ምን ያህል አስፈላጊ እንደሆነ መጽሐፍ ይናገራል። የእግዚአብሔርን ቃል እንደ እግዚአብሔር ቃል ነው መቀበል ያለብን። በቃሉ ላይ ምንም ማጉደል ምንም መጨመር የለብን። ሐሳብን በቃሉ ላይ አትጨምር። እና ህብረት እንዳታደርግ ገንዘብ እንቅፋት ሊሆን አይችልም። በቃ በመገናኛው ድንኳን ላይ ምሰሶዎች አሉ። ምሰሶዎች እኛን ክርስቲያኖችን ያመለክታል። እነዛ ምሰሶዎች ብቻቸውን አይደለም የቆሙት እርስ በርሳቸው ተያይዘው ነው የቆሙት። እና እግዚአብሔር ህብረትን ይወዳል። ሰይጣን ደግሞ ብቸኝነትንና የራስን ኑሮ ገለልተኛ ሆነ እንድትኖር ነው የሚፈልገው።